በዚህ አማራጮች በሞሉበት ዘመን ለህይወታችን በጣም አስፈላጊ የሆነውን ነገር እንደመምረጥና እሱን ፕራዮሪታይዝ እንደማድረግ በጣም አስቸጋሪም በጣም አስፈላጊም ጉዳይ የለም። ሰላም ጤና ይስጥልን ውድ የአብራሪ ሚዲያ ቤተሰቦች እንደምን ቆያችሁን? እንግዲህ ሰሞኑን አንድ ነገር ላይ ትኩረት ስለማድረግ አንድ ቪዲዮ መስራት ታስታውሳላችሁ። እሱን ቪዲዮ ስሰራ ግን ከዛ ቀጥሎ ቅድሚያ የሚሰጣቸውን ነገሮች ለይቶ እነሱ ላይ ፎከስ ማድረግ በጣም ወሳኙ ትኩረት የማድረግ ሂደት መሆኑን ስለተረዳው ዛሬ ደግሞ በህይወታችን ከምንፈልጋቸው በርካታ ግቦች መካከል የትኛው በጣም አስፈላጊ ነው የሚለውን እንዴት እንለያለን፣ እንዴት በነገሮች መካከል ቅድሚያ የሚሰጠውን ለይተን እናውቃለን የሚለውን ሂደት ላሳያችሁ ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ለአብራሪ ሚዲያ አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ አብራሪ ሚዲያ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተጨማሪም በፐርሰናል ዲቨሎፕመንት እና ፐርሰናል ፋይናንስ ላይ ያተኮሩ ቪዲዮዎችን በተከታታይ ስንለቅ የኖቲፊኬሽን መልእክት እንዲደርሳችሁ የደወል ምልክቱን ተጫኑ። በቪዲዮዎቻችን ላይ ለሚኖራችሁ ሐሳብና አስተያየት የኮሜንት መስጫውን ተጠቀሙበት። ለኛም ግብአት ይሆነናልና ወደ ዝግጅቱ እንለፍ። እንግዲህ እንደሚታወቀው ፕራዮሪታይዝ ማድረግ የብዙ ሰዎች ፈተና ነው። በተለይ ደግሞ በዚህ ዘመን ብዙ አማራጮች በህይወታችን ላይ ይደራረባሉ። ከነዛ አማራጮች ውስጥ ለህይወታችን በጣም ትልቅ ዋጋ ያለውና እጅግ አስፈላጊ የሆነው የትኛው ነው የሚለውን ለይቶ ለዚያ ቅድሚያ መስጠት ብዙ ሰዎች ሲፈተኑበት የሚስተዋል። በተለይ ደግሞ ወጣቶችን ውጤታማ እንዳይሆኑ ከሚገድቧቸው እንቅፋቶች ዋነኛው እንደሆነ ማስተዋል ይቻላል። ለመሆኑ ቅድሚያ መስጠት ስንል ምን ማለት ነው? ወይም ደግሞ በህይወታችን ካሉን ግቦች ፕራዮሪታይዝ ማድረግ ስንል ምን ማለት ነው ብለን ከትርጉሙ እንነሳ። እንግዲህ የህይወት ዓላማን ወይም ደግሞ በህይወታችን በጣም አስፈላጊ ለሆነው ነገር ቅድሚያ መስጠት ስንል ምን ማለት ነው? አሁን ባለንበት ሁኔታ ለህይወታችን እጅግ በጣም አስፈላጊ የሆኑ ጉዳዮችን መለየትና ያሉንን ሀብቶች፣ ያሉንን አቅሞች፣ ያሉንን አማራጮች ሁሉ ወይም ደግሞ ለምሳሌ ጊዜያችንን፣ ጉልበታችንን፣ ዕውቀታችንን በእነዛ ነገሮች ላይ ማዋል ቅድሚያ የመስጠት ሂደት ይባላል። ብዙ ሰዎች እዚህ ጋር የሚፈተኑት በህይወታቸው ብዙ አማራጮች፣ ብዙ የህይወት ዓላማዎችን ስለሚያስቡና ስለሚያውጠነጥኑ የትኛው ትልቅ ቫልዩ አለው፣ የትኛው በጣም ቫልዩብል ነው ብለው መለየት ላይ በጣም ይቸገራሉ። እንግዲህ ቅድሚያ መስጠት ይሄ ከሆነ በህይወታችን በጣም አስፈላጊ የሆነውን ነገር ለመለየትና ለዛ ቅድሚያ ለመስጠት እንዴት አድርገን ብንሰራ፣ እንዴት አድርገን የህይወት ግቦቻችንን ብንቀርጽ ውጤታማ የሆነ የቅድሚያ የመስጠትን ተግባር በህይወታችን ላይ ማስፈን እንችላለን የሚለውን ወደ 8 የሚደርሱ ሂደቶች አሉ። እነሱን ላሳያችሁ። የመጀመሪያው ምንድነው? በህይወታችን ላይ አስፈላጊ ናቸው ብለን የምናምንባቸውን ሁሉንም ግቦች ወደ ጽሁፍ መቀየር ነው። ብዙ ጊዜ እናገረዋለሁ። በወረቀት ማሰብ የሚባል ነገር አለ። እኛ ሀገር ላይ ያልተሰራበት ያልተለመደ ነገር በወረቀት ማሰብ ወይም ደግሞ ወረቀት ላይ ነገሮችን ዘርዝሮ ከዛ ወረቀት ላይ ካለው ሊስት ተነስቶ የህይወት ግባችንን እያጠሩ መምጣት። ምን እናደርጋለን? በሙያ፣ በቢዝነስ፣ መንፈሳዊ የህይወታችን ክፍሎች፣ በግንኙነት፣ በክህሎት፣ በአቅም፣ በግል ፋይናንስ፣ በግል ስብዕና እድገት በመሳሰሉ ጉዳዮች ላይ የምንፈልጋቸውን ነገሮች አንድም ሳንመርጥ፣ በነገራችን ላይ እዚህ ጋር ፊልተር ማድረግ የማያስፈልግም። ዝም ብሎ አእምሯችን ላይ ይመጣልን ነገር ያስፈልገናል የምንለው አንድም ሳናስቀር በእያንዳንዱ ዘርፍ ስር መዘርዘር። ይህንን ስናደርግ ምንም ፊልተር ማድረግ አያስፈልግም። ሁሉንም ፍላጎቶቻችን በጽሁፍ ስናስቀምጥ ምን እናደርግ? የፍላጎቶቻችንን ካርታ ፕሪንት አደረግን ማለት ነው። ምክንያቱም ሰው ወደፊት መሆን የሚፈልገውን ነገር ካላወቀ ወደ የትም መንቀሳቀስ ስለማይችልና እንዳልኩት በብዙ አማራጮች ውስጥ ተውጦ ለጭንቀት ስለሚዳረግ መጀመሪያ ወደፊት መሆን የሚፈልገውን የህይወቱን ዓላማ በፎቶግራፍ መልኩ ወይም ደግሞ በካርታ መልኩ ማሳየት መቻል አለበት። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ከሁሉም ግቦቻችን ጀርባ ያለውን ዓላማ ማየት ወይም ደግሞ መለየት። ለምሳሌ አንድ ሰው የገንዘብ አቅሜን ማሻሻል አለብኝ ሲል ያንን የገንዘብ አቅሙን ማሻሻል ያስፈለገበት ዋና ዓላማው ምንድን ነው የሚለውን ጥያቄ መመለስ አለበት። አንድ ጥያቄ መጠየቅ ያስፈልጋል፣ የህይወት ዓላማችንን ለማጥራት ማለት ነው። ይህንን ግብ ለምንድን ነው ማሳካት የፈለኩት ብለን መጠየቅ። የገንዘብ ግብ ሊሆን ይችላል፣ ማህበራዊ ግንኙነት ሊሆን ይችላል፣ ተጽዕኖ ፈጣሪነት ወይም ደግሞ ምንድነው ይሄ አበርክቶ ማድረግ ሊሆን ይችላል። ለምንድን ነው ይሄንን ማድረግ የፈለኩት? ያንን መለየት። ምክንያቱም መልካም ካልሆነ ሂደን መጨረሻ ላይ ውድቀት ማምጣቱ ስለማይቀር። እንደውም አንድ የሚባል ነገር አለ። አንድ ግብ ጠንካራ የሆነ ዓላማ ከሌለው ተራ ጫጫታ ነው። ለዛም ነው የብዙዎቹ ሰዎች ስኬት ዘላቂ ሆኖ የማይቀጥለው ማለት ነው። በተለይ ወጣቶች በዚህ ይደናቀፋሉ። ምክንያቱም ከዛ ግብ ጀርባ ያለው ዓላማ
በጣም የጠራና ያን ያክል ጥንካሬ ያለው ባለመሆኑ የሆነ ሰዓት ላይ ፌር ያደርጉበታል። ወይ ሄደው ከሃይማኖት ጋር ይጋጫሉ፣ ወይ ሄደው ከማህበረሰብ እሴት ጋር ይጋጫሉ። ያኔ ምን ይመጣል ማለት ነው? እንደገና የነበረው ፌም እየጠፋ እንደ ሳሙና አረፋ እየሟሸሸ እነዛ ልጆች ተመልሰው ወደ ውድቀት ይዳረጋሉ። ነገር ግን ዓላማውን በሚገባ ካወቁትና የጠራ ዓላማ ይዘው ከጀርባቸው የሚገፋቸው ዓላማ ይዘው ከተነሱ መጨረሻ ላይ ያንን ከፍታ አስቀጥለው መዝለቅ ይችላሉ። ስለዚህ ዓላማው ደካማ ከሆነ በፕራዮሪታይዜሽን ምንድን ያ ግን አስፈላጊ አይደለም እና ወይ ይደለታል ወይ ደግሞ ወደ ኋላ ይደረጋል። ከፕራዮሪታይዜሽን ውስጥ የመጨረሻው ደረጃ ይቀመጣል ማለት ነው። ሶስተኛው ስቴፕ እነዚህን ዓላማዎች በሶስት የጊዜ ገደብ መለየት ያስፈልጋል። አንደኛ የረጅም ጊዜ ብለን ሞር ከ5 ዓመት በላይ አንዳንዴ ከ3 ዓመት ጀምሮ ያደርጉታል የዕቅድ ባለሙያዎች። ከ5 ዓመትና እስከ 10 ዓመት በሚደርስ ጊዜ ሂደት ምን ማድረግ ነው የምንፈልገው፣ ይህንን ዓላማ ማሳካት ስንፈልግ የት መድረስ እንፈልጋለን ብለው መለየት። ይህም እንግዲህ ብዙ ጊዜ የረጅም ጊዜ ራዕዮቻችን ሆነን ማየት የምንፈልጋቸው ለምሳሌ የዛሬ 10 ዓመቷ መቅዲ ምን አይነት ብትሆን ትፈልጋለች? የዛሬ 10 ዓመቱ አብራሪ ሚዲያ ምን አይነት እንዲሆን ነው የሚፈልገው? ሎንግ ተርም ቪዥን ላይፍ ዳይሬክሽን በህይወታችን ደግሞ ወደ የት አቅጣጫ ነው? ለምሳሌ ከሙያ መረጣ ጋር ተያይዞ አንድ ሰው ለምሳሌ አርት ሲያጠና ከ10 ዓመት ከ20 ዓመት በኋላ በአርቱ ዘርፍ የት ላይ ነው መገኘት የምፈልገው የሚለውን ላይፍ ዳይሬክሽን ማወቅ አለበት። ትልልቅ አቺቭመንቶች ለምሳሌ የፊልም አዋርድ ማሸነፍ ሊሆን ይችላል። አሁን ደግሞ የኮንተንት ክሪኤሽን ላይ ሽልማቶች እየመጡ ነው። እዛ ላይ አሸናፊ መሆን ሊሆን ይችላል። ወይ ደግሞ ለምሳሌ በተፈጽሞ ፈጣሪነት በሀገር ውስጥ ሀገርን ወደ አንድነት የሚያመጣ ተግባር ላይ መሳተፍ ሊሆን ይችላል። ልክ እንደነ ኃይሌ ገብረስላሴ እንደዚህ በሽምግልና በምናምን የሚሳተፉትን አይነት። ቢዝነሱ ላይም ከሆነ ደግሞ በሀገራችን በቴክኖሎጂ ዘርፍ ተመራጭ የሆነና ለሀገሪቱ የቴክኖሎጂ እድገት አስተዋጽኦ የሚያበረክት የቴክኖሎጂ ቢዝነስ መገንባት ሊሆን ይችላል። እንደዚህ አይነት ትልልቅ ግቦችን ከ5 ዓመት እስከ 10 ዓመት ባለው መለየት። ሁለተኛው ሚዲየም ተርም የምንለው ወይም ደግሞ የመካከለኛ ጊዜ ከ1 እስከ 3 ዓመት ባለው፣ ብዙ ጊዜ እንግዲህ እስከ 5 ዓመትም ሊሄድ ይችላል የመካከለኛ ሞር ግን እስከ 3 ዓመት ባለው ስኪል ዲቨሎፕመንት ሊሆን ይችላል። ለምሳሌ የቪዲዮ ኤዲቲንግ በብዙ አፕሊኬሽኖች ላይ ፐርፌክት መሆን ሊሆን ይችላል። ፋይናንሻል ስታቢሊቲ ለምሳሌ የገቢ መጠኔን አሳድጌ በገንዘብ ጉዳይ ያን ያክል ማልንገራገጭ ሰው ሆናለሁ ካልን መካከለኛ ፕሮጀክቶች ለምሳሌ አሁን አብራሪ ሚዲያን የዛሬ 3 ዓመት በሶሻል ሚዲያው ላይ በኢትዮጵያ ታዋቂ ከሆኑና ተጽዕኖ መፍጠር ከሚችሉ ሚዲያዎች አንደኛው አድርጋለሁ። በተለይ በፐርሰናሊቲ ዲቨሎፕመንት በፐርሰናል ፋይናንስ ስልጠና እጅግ ቀዳሚ የሆነ እና ተመራጭ የሆነ ሚዲያ አድርጋለሁ ሊሆን ይችላል። የመካከለኛ ጊዜ እቅድ ይሆናል ማለት። መጨረሻ ላይ ሾርት ተርም ነው እንግዲህ ሶስተኛው። ሾርት ተርም ስንል ከ1 ወር ወይም ከ0 ጀምሮ እስከ 1 ዓመት ድረስ ያለው ለምሳሌ የቀን ተቀን ድርጊታችን ሁሌም በቀን 18 ሰዓት መስራት ሊሆን ይችላል፣ 16 ሰዓት መስራት ሊሆን ይችላል። በየቀኑ ለምሳሌ ወደ ጂም መሄድ ሊሆን ይችላል፣ ወደ ስፖርት በየቀኑ ኮንቴንት ክሬት ማድረግ ሊሆን ይችላል። በ1 ዓመት ውስጥ መጽሐፍ ጽፎ ማጠናቀቅ ሊሆን ይችላል። እንደየሰው ስኪል እንደየሰው ዓላማ ማለት ነው። ከዛ ደግሞ ስሞል ፕሮጀክት ሲኖር በ1 ዓመት ለምሳሌ አብራሪ ሚዲያ 100,000 ሰብስክራይበር ማድረስ ሊሆን ይችላል። ፐርሰናል ኢምፕሩቭመንት ለምሳሌ ሱስ ካለብን ከዚያ ሱስ መውጣት፣ የምናጨስ ከሆነ ወደ መጠጥ ቤት የምናዘወትር ከሆነ ሌሎች እጾችን የምንጠቀም አይነት ሰዎች ከሆነ ከዛ ሱስ በዚህ ዓመት ውስጥ ነቅዬ መውጣት አለብኝ ብለን ግላዊ የሆኑ ስሞል ኢምፕሩቭመንትስን ልናቀር እንችላለን። አራተኛው የ80-20 ህግን መከተል የምንለው ነው፣ ወይም ደግሞ 80-20 ሩል የምንለው ፓሬቶ ፕሪንሲፕል የሚባለው ማለት ነው። አንድ ጥያቄ መጠየቅ ያስፈልጋል። እዚህ ላይ ምንድነው የምንጠይቀው ጥያቄ? ካሉን ግቦች ውስጥ የትኞቹን መርጠን ብንተገብር ነው 20% ስራ ሰርተን 80% ውጤት የምናመጣው? ወይም ደግሞ ለ80% እድገታችን አስተዋጽኦ የሚያደርጉት 20%ዎቹ የግቦቻችን ክፍሎች የትኞቹ ናቸው ብለን መለየት። ይሄ ሲሆን ምንድነው ቅድሚያ ሰጥተን ልንሰራቸው የሚገባቸውን ነገሮች ለመለየት ዋናውን ስራ ጨረስን ማለት ነው። ስለዚህ 80%ን ውጤታችንን ሊያመጡልን የሚችሉት 20%ዎቹ ግቦቻችን የትኞቹ ናቸው ብለን መለየት። እነዚህን ካወቅን በኋላ ትልቁ ትኩረታችን የሚሆነው እነዛ 20%ዎቹ ላይ ነው። 80%ቱ ቀሪውን 20% የውጤታችንን ክፍል ነው የሚሸፍን። በመሆኑም እንግዲህ እነዚህን 20%ዎቹን የግቦቻችንን ክፍል ለይተን ሞር ጊዜያችንን አቅማችንና ጉልበታችንን እነዛ ላይ መዋል አለብን ማለት ነው። እሺ ውድ የአብራሪ ሚዲያ ቤተሰቦች እየተከታተላችሁ የምትገኙት እንዴት ነገሮችን
ለህይወታችን ካላቸው ጠቀሜታ አንፃር ቅደም ተከተል አሲዘን እንተግብር የሚለውን የዛሬውን ቪዲዮአችን ነው። ይህ የዛሬው ቪዲዮ እንግዲህ ስለ ፕራዮሪታይዜሽን ብዙ ጠለቅ ያለ ነገር ታገኙበታላችሁ ብዬ አስባለሁ። ለአብራሪ ሚዲያ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ አብራሪ ሚዲያን ሰብስክራይብ እያደረጋችሁ ዘላቂ ቤተሰቦቻችንን እንድትሆኑ ጠይቃችኋለሁ። በተጨማሪም ደግሞ በፐርሰናል ዲቨሎፕመንት እና በፐርሰናል ፋይናንስ ላይ ያተኮሩ ተከታታይ ቪዲዮዎችን እንጭናለን። እነዚህ ቪዲዮዎች ሲጫኑ የማሳወቂያ ምልክት እንዲደርሳችሁ ከፈለጋችሁ የደወል ምልክቱን በመጫን ለኖቲፊኬሽን መመዝገብ ትችላላችሁ። አምስተኛውን ስቴፕ እንቀጥላለን። አምስተኛው እንግዲህ 3 ወሳኝ ግቦቻችሁ ምረጡ። 3 በጣም ወሳኝ መሆኑ እንዴት 3 ግቦችን እንመርጣለን ካልን የሰው ልጅ 10፣ 20፣ 30 ግብ በአንዴ ሊፈጽም አይችልም። ምናልባት ያለን አቅም ውስን በመሆኑ ቢያንስ 80% የህይወታችንን ስኬት የሚወስኑትን 3 ግቦች መምረጥ መቻል አለብን። እነዚህ 3 ግቦች ለቀጣዮቹ 12 ወራት በእነሱ ላይ ትኩረት እንድናደርግ፣ ይህንን ለማድረግ እንደ መምረጫ መስፈርት የምንጠቀማቸው ወሳኝ መለያ ነጥቦች አሉ። አንደኛው ለቀጣይ ህይወታችን ምን አይነት አበርክቶ ያደርጋል። ያ ግብ ስንመርጥ ለቀጣይ ህይወታችን ከፍተኛ የሆነ አበርክቶ የሚያደርገውን አስተዋጽኦ የሚያበረክተውን እንመርጣለን። ሁለተኛው መምረጫ መስፈርት ከህይወት ዘመን ዓላማችን ጋር ምን አይነት ግንኙነት አለው። በጣም ቅርብ የሆነውን እንመርጣለን። ለምሳሌ እኔ ፐርሰናል ዲቨሎፕመንትን፣ ፐርሰናል ፋይናንስን የመጀመሪያ ኮንቴንት አድርጌ ስመርጠው ከህይወት ዓላማዬ ጋር ይሄዳል ብዬ ስላሰብኩ ነው። ሰዎችን ማስተማር፣ ሰዎችን የህይወት ዓላማቸው እንዲከተሉ መርዳት ዋነኛው ፓሽኔ ነው። ከዛ ጋር ይሄዳል ብዬ ስላሰብኩ ነው። ስለዚህ ከህይወት ዘመን ዓላማችን ጋር የሚሄደውን ቅድሚያ እንሰጣለን። ሌላኛው ባለን ሀብትና አሁን ባለንበት የአቅም ሁኔታ ልንሰራው የምንችል መሆን አለበት። ለምሳሌ እኔ የ1 ዓመት ግብ ላይ አሁን ካለኝ ሪሶርስ መነሳት አለብኝ። ይችን ስቱዲዮ ለመከራየት አቅም አለኝ፣ የቀረጻ ማቴሪያሎችን ለመግዛት አቅም አለኝ የሚለውን ታሳቢ ማድረግ። ስለዚህ አሁን ባለንበት የኢኮኖሚ ሊሆን ይችላል የእውቀት ደረጃ ልንሰራቸው የምንችላቸው መሆን አለባቸው። ሌላው ደግሞ በብዙ ህይወታችን ክፍሎች ላይ አዎንታዊ ለውጥ ማምጣት የሚችሉ ለምሳሌ ሱሰኛ ከሆንን ሱሱን የሚያስታግስ፣ ግንኙነት ላይ ችግር ካለብን ግንኙነታችንን የሚያሻሽል፣ የፋይናንስ አቅማችን ወደ ኋላ የቀረ ከሆነ ፋይናንሳችን የሚያሻሽልና ተጨማሪ ገቢ ሊፈጥርልን የሚችል አይነት ግብ ብንመርጥ ያንን 80% የህይወታችንን የስኬት ክፍል በ20% ግቦቻችን መሸፈን እንችላለን። ስለዚህ እነዚህን መሰረት አድርገን 3 ግቦችን እንመርጣለን። ለምሳሌ ወሳኝ ክህሎቶችን እንደ ኮሚኒኬሽን ስኪል፣ እንደ ቋንቋ፣ እንደ መሪነት አይነት ክህሎቶችን መምረጥ እንችላለን ለማዳበር። ሁለተኛ ለምሳሌ ከፋይናንስ አንፃር የተረጋጋ ገቢ መፍጠርና በፋይናንስ ጉዳይ ላይ ያን ያክል ውጥረት ውስጥ እንዳንገባ የሚያደርገን ተጨማሪ ገቢ የሚያመጣ ግብ መምረጥ። ጥሩ ግንኙነት መመስረት የሚያስችል ለምሳሌ ቤተሰባዊ ግንኙነት፣ የፍቅር ግንኙነታችን የተሻለ እንዲሆን የሚያግዝ፣ ከዛ ደግሞ ጤንነታችንን የሚያሻሽል መምረጥ። እነዚህን መሰረት አድርገን እንደዚህ አይነት መሰል ግቦችን 3 ግብ እንመርጣለን። ሌላኛው 6ኛው ስቴፕ እያንዳንዱን የመረጥነውን ግብ ሊሰሩ ወደሚችሉ አክሽኔብል ስቴፖች ወይም ሂደቶች ተከፋፈል፣ ብሬክዳውን ማድረግ። እያንዳንዱ እነዚህን 3ቱን ግቦች ሊፈጸም ወደሚችል ለምሳሌ የፋይናንስ አቅማችን እናሻሽላለን ካልን ወደ ቁጠባ በየወሩ ስንት መቆጠብ አለብኝ፣ በሳምንት፣ በቀን፣ በየወሩ ደግሞ ምን ያህል ማሻሻል አለብኝ። በዚህ ወር 100 ብር ቆጥበን ከሆነ ቀጣይ ወር ስንት እንጨምርበታለን፣ በስንት ፐርሰንት የቁጠባ መጠናችን እናሳድጋለን የሚለውን መለየት። ይህንን ካደረግን በኋላ ግቦቻችንን ወደ እቅድ መቀየር። ወደ እቅድ ስንቀይር እንዴት ነው? የ1 ዓመት ግብ አጸደቅን አይደል? 3 ግብ መርጠን ከዛ በወር ውስጥ ያንን ዓመታዊ ግብ ለማሳካት የሚረዳ ምን አይነት እርምጃ ወስዳለሁ ብለን የወር እርምጃችንን መለየት። በወር ለምሳሌ 1000 ብር ቆጥባለሁ ካለ እሱን በእቅድ መልኩ ማስቀመጥ። ከዛ ይህንን ወርሃዊ ግብ ለማሳካት ምን ሳምንታዊ ተግባራት ያስፈልጉናል። ለምሳሌ በቀን በጣም ብዙ ወጪ እናወጣ ከሆነ ወጫችን ሚኒማይዝ ማድረግ። በሳምንት ለምሳሌ ከዚህ በፊት የምናወጣው 500 ብር ከሆነ ለሳምንታዊ ወጫችንን ከ500 ብር ወደ 200 ብር ወደ 300 ብር ዝቅ ማድረግ። ከዛ በወር ሲጠራቀም ያቀርነውን 1000 ብር ቁጠባ ማሳካት እንችላለን ማለት ነው። ሌላኛው ሳምንታዊ ተግባራችንን በትክክል ለመፈጸም በየቀኑ ምን አይነት ልማዶችን መተግበር አለብን። ለምሳሌ በቀን 3 ማኪያቶ እንጠጣ ከሆነ የማኪያቶ ፍጆታችን ወደ 1 መቀነስ፣ ይሄ ዴይሊ ሃቢት እንለዋለን። ስለዚህ እነዚህ ልማዶች ስናሻሽል ሳምንታዊው፣ ወርሃዊው እያለ ዓመታዊ ግባችን የመሳካት እድሉ በጣም ከፍተኛ ይሆናል ማለት ነው። ፕራዮሪታይዝ ካደረግን ላይ ቀር ደግሞ ፕራዮሪታይዝ ላደረግነው ነገር ታማኞች መሆን አለብን ነው። ስለሆነም ግቦችን ወደ ልማድነት መቀየር፣ ልማዶችን ደግሞ ወደ ጥቃቅን ጉዳዮችን ደግሞ ወደ ተግባራትና ወደ ቀነ ገደብ መለወጥ። መቼ ይህንን ነገር ላሳካው ፈልጋለሁ። 7ኛው ስቴፕ ተራ የሆኑ ግቦችን መሰረዝ አለብን ከህይወታችን ላይ። ያለበለዚያ 3 ግብ መረጥን ብንልም በመሃል ጣልቃ እየገቡ ሲያደናቅፉን ነው የሚኖሩት። ስለዚህ በጣም ጥቃቅን የሆነ ዋጋ ያላቸውን ግቦች መሰረዝ፣
ደግሞ አማካይ የሆነ ዋጋ ያላቸውን ደግሞ ወደ ሌላ ጊዜ ማስተላለፍ። ለምሳሌ የዚህ አንድ ዓመት 3 ግቦች ከመረጥን በፋይናንስ ራሳችን ማሻሻል፣ ጤንነታችን ማሻሻልና የተግባቦት ክህሎታችን ወይም ሪሌሽንሺፓችን ማሻሻል ብለን 3 ግብ ካስቀመጥን ከዚህ ውጭ ያሉትን ከቀጣይ ዓመት በኋላ ማሳደግ። ለምሳሌ ስኪል ዲቨሎፕመንትን ለቀጣይ ዓመት ልናስተላልፈው እንችላለን። ቅድም 3 ኮር ላይፍ ጎሎችን ስንለይ የተጠቀምናቸው መስፈርቶች እዚህ ጋር ይጠቅሙናል። አንድ ጉዳይ በህይወታችን ላይ ነጋችንን ካላሻሻል፣ ነገ ከዛሬ የተሻለ እንድንሆን ካላገዘን፣ የገቢ መጠናችንን ካላሳደግን፣ በጤናችን ላይ ጉዳት የሚያስከትል ከሆነና የጤንነት ሁኔታችንን የማያሻሽል ከሆነ ወይም ደግሞ ጤንነታችን ላይ አሉታዊ አስተዋጽኦ የሚያሳድር ከሆነ፣ አዲስ ክህሎትን ደግሞ እንድንማር ካላገዘን፣ ትክክለኛ የሚባል አይነት ደስታ የሚሰጠን ካልሆነ ይሄ ነገር በህይወታችን ያን ያክል አስፈላጊ ጉዳይ አይደለም ማለት ነው። ይሄ ሲሆን ምን እናደርጋለን? አንድም እንሰርዘዋለን፣ አንድም ደግሞ ለቀጣይ ጊዜ ወይ ከዓመት ወይ ከ2 ዓመት ወይ ከ5 ዓመት በኋላ እንሰራዋለን ብለን በሂደር እናቆየዋለን ማለት ነው። መልካም ውድ አብራሪ ሚዲያ ቤተሰቦች የመጨረሻው ስቴፕ ላይ ደርሰናል። ሪቪው ማድረግ ነው። ሬጉላር የሆነ የሪቪው ታይም እንዲኖረን ያስፈልጋል። በተለይ ደግሞ በወር አንድ ጊዜ ግዴታ ነው። ምክንያቱም ቅድም እንዳልነው የዓመቱን ወደ ወር ነው የምናወርደው። ዓመታዊ ግባችንን ከስኬት ለማድረስ በየወሩ ምን ይጠበቅብናል የሚል ነገር ስላለ በየወሩ አንዴ ግምገማ መቀመጥ ያስፈልገናል። ቁጭ ብለን ከራሳችን ጋር ሰዎች ካሉ በዙሪያችን እነሱን ይዘን መገምገም፣ ያለበለዚያ ግን ቁጭ ብለን ራሳችንን መፈተሽ፣ ወደ ራሳችን ማየት ያስፈልጋል። እንግዲህ በየወሩ እነዚህን ወሳኝ ጥያቄዎች ብንጠይቅ ዓመታዊ ግባችን ወይም ደግሞ የቅድሚያ የምንሰጠውን ነገር ለማሳካት ያግዘናል። አንደኛው ምንድነው? አሁን በህይወቴ ውስጥ ምንድነው እየሰራልኝ ያለው ነገር ወይም ደግሞ ፐርፌክትሊ እየሄደ ያለው ጥሩ ነገር ምንድነው? እሱን ቁጭ ብለን መለየት፣ ቀጥለን ደግሞ በህይወታችን እየሰራ ያልሆነ ወይም ደግሞ ስታክ ያደረግንበት ጉዳይ ምንድነው ብለን እሱን መለየት፣ ከዛ የሚሰራውን የማይሰራውን ከለየን በኋላ አጀስት ማድረግ እንደሚያስፈልገን እዛ ላይ ድምዳሜ መድረስ አለብን። እንዴት የማይሰራውን ወደ ስራ ላስገባው፣ እየሰራ ያለውን ደግሞ እንዴት ላስቀጥለው፣ ማሻሻልም ካለብኝ እንዴት ከዚህ የተሻለ እንዲሰራ ላድርገው ብለን ራሳችንን እንጠይቃለን። ከዛ በኋላ ህይወታችንን ሲቀየር በነገራችን ላይ ፕራዮሪቲዎቻችን እንደሚቀየሩ ግንዛቤ መውሰድ አለብን። ለምሳሌ ዛሬ ባለውበት ሌቭል ፕራዮሪታይዝ የማደርገውና የዛሬ ዓመት ፕራዮሪታይዝ የማደርገው ነገር በጣም ይለያያል። ለምን? ዛሬ ፕራዮሪታይዝ የማደርገው የ2018ቱን አብራራው መሰረት አድርጌ ነው። የዛሬ ዓመት ደግሞ ሲሆን 2019 ይመጣል። ያኔ ማንነታችን እየተቀየረ ህይወት ዓላማችን፣ ህይወት እውቅናችን፣ አዌርነሳችን እየሰፋ ስለሚመጣ ፕራዮሪታይዜሽናችን በህይወታችን ላይ በሚኖሩ ለውጦች አማካኝነት በየጊዜው እንደሚቀያየር ታሳቢ ማድረግ ያስፈልጋል። ስንገመግምም ይህንን መሰረት አድርገን መሆን አለበት ነው። እሺ ውድ አብራሪ ሚዲያ ቤተሰቦች እንግዲህ ለማጠቃለል ያክል ቅድሚያ መለየት ማለት እንግዲህ ብዙ ግቦችን መያዝ ማለት አይደለም። ቅድሚያ መለየት ማለት ካሉን ግቦች በህይወታችን አስተዋጽኦ የሚያበረክቱትን 20/80 ፕሪንሲፕልን ተጠቅመን መለየት ማለት ነው። ይህንንም ስናደርግ እንግዲህ አቅማችንን የት ላይ መዋል እንዳለብን፣ ገንዘባችንን፣ ጊዜያችንን፣ እውቀታችንን ምን ላይ ፎከስ ማድረግ እንዳለብን ለይተን እናውቃለን። ይሄ ደግሞ ለፎከሲንግም ስለሚረዳን ህይወታችንን በአጠቃላይ ምንድነው በእኛ ቁጥጥር ስር መሆን ይችላል። ህይወታችንን የሌሎች ኤክስተርናል ጉዳዮች ተገዥ ሳይሆን የኛ የራሳችን የውስጥ ፍላጎታችንን የህይወት ዓላማዎቻችንን ተገዥ ማድረግ እንችላለን ማለት ነው። እሺ ውድ አብራሪ ሚዲያ ቤተሰቦች ለዛሬ እንግዲህ በህይወታችን አስፈላጊ በሆኑ ግቦች ላይ ቅድሚያ ስለመስጠት ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። ቪዲዮውን እስከ መጨረሻ ድረስ ተከታትላችሁ ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ። በሌላ ጊዜ በሌላ ቪዲዮ እስክመለስ ድረስ ከአብራሪ ሚዲያ አብራራው ነበርኩኝ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ